አምላኬ ይሄ ህይወት ነው? የነፍስ ቆሻሻ መጣያ ነው እንጂ ቤቱ እንዲተዝረክርኩ አንቺ ስልክሽን ትነካለሽ? እማምን ተገኘ የንጽህና አርበኛ። ዛሬ በጠዋቱ ደግሞ በየትኛው ጎንሽ ነው የተነሳሽው? ነው ወይስ የንጽህና አርበኝነት ላይሽ ላይ አደረ? ስለ ንጽህና ይመስልሻል የማወራው? ስለ ህይወታችን ነው የማወራው። ቆይ ህይወታችን እንዲህ ከተዝረከረከ እኛ በምን እንለያለን ከሱ? ዘና በይ በእናትሽ። ህይወት አጭር ናት። ለሶስት ለአራት ብጫቂ ብለሽ እንደዚህ አትሆኚ። በቃችሁ። በፈጣሪ ስም ከእንቅልፋችሁ ስትነቁ የመጀመሪያ ስራችሁ እርስ በርስ መባላት ነው? ማማ ሄዋን እርሶ ቃል ምን ይደረጋል? ያንቺ እንጀራ ከሳባ ንግግር ያጠግባል። እና የበየኔ ጥንቁቅ ቁርስ መብላት ያስፈልጋል። ስርዓት ለማስፈን ቁርስ መብላት ያስፈልጋል። ቁርሳችንን እንብላ። ሰውዬ ሰው አይተህ አታውቅም ነው ወይስ አይነ ሰውነቴ እስኪለጠፍ ነው የምትጠብቀው? የኔ እናት በሰላም ምን አረገኝ ብለሽ ነው ሰው በጥፊ የምትመጪው? ምን አረኩሽ? አይነ እስኪወጣኝ ነው የምጠብቀው? እንደውም አቅልዬ እላለሁ። እሺ ውበትሽን ቀነስ አድርጎ መውጣት ነበር። አልገባኝም። ውበትሽ እኮ አይደለም ማፍሰስ ይቅርና ጨብጡኝ ህግመጡኝ እያዙኝ እኮ ነው የሚያስብ። በነገራችን ላይ ጥፊሽ ራሱ ነው እንደ ውበትሽ ነው። ያው ቆንጆ ነሽ። ይሄ ውበት ይሄ ቁጣን ይሄን ቤት ከአንድ ቦታ እንዴት ሊፈልቅ ይችላል? ዳንኤል ይባላል። ባርኮት ቁጭ ብለን እንጠብቀው። አንቺ መሰለኝ በጣም ይቅርታ አስጠይቃችሁ ነው ያደረኩት። በዛ ላይ በእናትህ 5 ደቂቃ ጊዜ ነው። ጊዜ ደግሞ ነው። ይቅርታ ኃይሉን ልቀበልሽ። ጊዜ ልኮ አይከፍልም። ንብረትን ያከብራል ብዬ አላስብም። ሳባ የሚያስቆጣው እኮ የኔን ጊዜ እንደቀልድ ማለት በጣም አዲስ ነገር አለ። አውራሻቸው ምንም የለም? አዎ እንደ ሁልጊዜው አትጨነቂ እሺ። ሁሌም ሰው ማስቸገር፣ ሁሌም በእናንተ ላይ እዛ ይባላል። አንቺ ፈልገሽ አይደለም ደግሞ ሁለተኛ እንደዚህ እንዳትዪ። እና ስራ አልተገኘም ማለት ነው? አዎ አልተገኘም። ግን አታስቢ ሌላ
ማነው እባክሽ እንዲህ ያሰኘሽ? እዚህ ጋር ወንድ ስታወሪ እንዲህ ከስቲያ ይችላል። እስቲ ዝም ብለሽ አንቺ ግን ይባርሽ ሊለቀሽ ይገባል። ልክ እንደዚህ አትሁኚ እንዴ! ስንቴ ነው የምልህ? የምር እኮ ነው። የምርሽን ነው እንደዛ? እናሳ ጥፊሽ ከውበትሽ ይበልጣል አላለኝም መሰለሽ? ሄላ አቤት። እግዚአብሔር ይመስገን። ኧረ እባክህ አታጋን። ሰውዬው ገጣሚ ነገር ነው እንዴ? ብቻዬን አይደለሁም ከጓደኞቼ ጋር ነኝ። ባርኮት እንዴት ያለ አጋጣሚ እንዴ! እኔን እዚህ የምትሰራለህ? ትምህርት ይቃመጣች እንዴት ደስ ይላል። ጓደኞቼ ናቸው፣ ተዋወቃቸው። ሌዋ ሳባ ስነ ስርዓት አፍቃሪ ነች ሰምቻለሁ። በነገራችን ላይ ዝም ለምን አወቅ? ባርኮት ስለናንተ ወጣ። እንሂድ ጋራሁ ማዳም ፌት አይገርምም? ዛሬ በጠዋቱ በሶስቱንም አንድ ላይ ያገኘኋቸው በልታደርገው እንዳሉ ባክታቸው ምን አደርጋለሁ? የእሷ ካልተሳካ ጨዋታውን ወደ እነሱ አዞረዋል። ይሄ በሽታ ሴት በደለች ብለህ ሁሉም ላይ መፈረጅ ተገቢ አይደለም። እኔ ማንንም አልጎዳውም። በቃ እንዳመጣጣቸውን እያጫወትከኝ ነው። ስሜት እያጫወት መዝናናት ማለት አሁን እየተናገርክ ያለው ንግግር ለኔ ነገር ከንጥቀን ማለት ነው። ዳንኤል አንተ እዚህ ያው እንግዲህ ሳባ እንደሚታወቀው አለማችን ጠባብ ነች። ምን ትሰራለህ? ጉዳይ ነበረችኝ፣ እሷን ጨርስ አድርጌ እየሄድኩኝ ነበር። እናንተስ ከየት ነው? እኛም ለባኩ ልደት ስጦታ ልንገዛ ሄደን እየተመለስን ነበር።
ታዲያ ለምን አልነገረችኝም? ሰርፕራይዝ ነው። ሰርፕራይዝ? ታዲያ እና እኔም የሰርፕራይዙ አንድ አካል ነውና ይቻላል ማለት የእናንተ ፍቃድ ከሆነ ይቻላል። እሺ። አይ ትናንት ሄዶ የኔ ቆንጆ መልካም ልደት። አመሰግናለሁ በጣም መልካም ልደት በራሪው መልካም ልደት ሰለ መቼም እንዳልጠበቅሽ እርግጠኛ ነኝ። ሁሉ ማጠመሽ አመሰግናለሁ። ያው ድንገት አጋጣሚ መንገድ ላይ አግኝቻቸው ነው። እኛንን ይዘን የመጣ ነው። እዚህ ሴሌብሬት እናደርጋለን ኬክ እስከሚመጣ ድረስ። መልካም ልደት። መጀመሪያ ለባለንበት ኧረ ቅጭቅጭ ችግር የለውም። አና ኧረ ተው ፈታ በል እንዴ! ችርስ እንበላ። ችርስ። መልካም ልደት። ይሄ ቫይቭ እንዳለ ሆኖ ይቆየንና ጮተን ለምን ፈታን? እኔ በጣም እንዴ ለምን ይሄ ደክሞኛል። እናንተ ይሄ ምናልባት ሌላ ቀን በሉ በቃ እኔ ልብስ ቀይሬ መጣሁ። እሺ ውጭ ነች። ይገርማል። ዝም የሚሉ ሰዎች ሁሉ ጊዜ የሚሉት ነገር አላቸው። ወይም ደግሞ ዝምታ ይመርጣል። ዝምታ ምርጫ እንጂ መደበቂያ አይደለም። እንደማየው ደግሞ ከሆነ ሙሉ ቤተ መጽሐፍት ነው። ቤተ መጽሐፍት ያሉት መጽሐፍቶች የሚከፈቱት አፍቃሪ። እኔ ደግሞ ትዕግስት የለኝማ። መክፈቻ ቁልፉን መስበር ያስደስተኛል። ቁልፍ መስበር ወንጀል እንጂ ድል አይደለም። ስለምን ወንጀል ነው የምታወሩት? አይ ስለ መጽሐፍት እያወራን ነበረ። በቃ እንሂድ። ምን ተፈጠረ? ምንም አልተፈጠረ። ሰውየው ገደቡን አለፈ። እኔም ልኩን አሳየሁት። ምን አደረገ?
ድቀን ጋበዝኩህ ብሎ ሊስመኝ አልሞከረም። ተረጋጋ። አልረጋጋም። ወንዶች ሁሉ አንድ ናቸው። ይህን ማሰብ የነበረብሽ መጀመሪያ ነበረ። ያንቺ ምክር የጠየቀ የለም። እንደዛ ነው። ሄቤ በፈጣሪ ምን አሻለ የተፈጠረው? ማን ያደረገው? ይሄ በእኔ ምክንያት ነው። ይሄኛ ሴጣን እዚህ እንዲገባ ያደረኩት በእኔ ምክንያት ነው። ፖሊስ ጋር መደወል አለ። ሁሉም ተሰበረ። እኔም ተሰበረ። ይገባኝ እኔ ራሴን መጥራት ማቆም አልቻልኩም። ይሄ የሆነው በእኔ ምክንያት ነው። እንዴት ዝም እንላለን? እንዴት ምንም እንዳልተፈጠረ እንሆናለን? እና ታዲያ ምን እናድርግ? ጨነቀኝ እኮ። አንቺ አይደለሽም። የኔ ጥፋትም አልነበረ። ዝም ስላልኩ እሱ ይወጣል። እኔ ግን በየቀኑ ማሞች ስሜት እኮ ነው የሚገድለው። ዳግመኛ ግን በዝምታ አብረን እንጫዋለን። ቆያሽ ልጅ ግን ልጅ ማዝረክረክሽና ቆሚ ስትል ቢያችኛ አንቺ ያለሽ መቼም አላቆም። ዛሬ ቤቱ ሞቅ ብሏል። ይሄውን በባርኩት ምናልባት ስለምን እያሰብሽ ነው? ስለ መጽሐፍት ነገር ግን ስለነበርኳችሁ አይደለም። ታዲያ ስለምን?
ነገ ስለምንጽፋቸው አዲስ ምዕራፍ